እንደኔ ያሰስ ገሰሱን አወራችና ብለህ ወስደት ለጥፋለህ እንዴ እና ያወራው ማን ነው አንቺ አይደለሽ አወራሽ አይ ሐሳባሽ ካሜራ ፊት የሚናገርና ከካሜራ ፊት የማይነገር አለ አይደለም ካሜራ ማይቆረጥ አይደለም አሁን ስፔሲፊካሊ በነፃነት አውሩት ለታችኋል ስፔሲፊካሊ ያወራን ያለ ነው ስለዚህ ሾው ነው አይደል ስላለፈው ሾው ማለት እሱ ሾው ላይ እኔ ተናገርኩት አለ እኔ እንደማንኛውም ሰው ማወራው ነገር አለ ምጠይቅህ ጥያቄ አለ እንጠይቃለሁ ትመልሳለህ በዚህ ሲቹዌሽን ጠየቅኳት ኖርማል ጥያቄ ነው እንደማንኛውም ሰው የተሰማኝን ነው መጠየቅ ያለብኝ ወይም ሾው ላይ ስቀርብ ጉዳዩ ላይ የምንወያይበት ጉዳይ ላይ ይሆናል የምለውን ጥያቄ አነሳለሁ ያንን ካነሳው በኋላ እማትፈልጊው ከሆነ ነው ይሄንን ጉዳይ አላወራም ማለት ትቻለሽ ዝም ማለትም እኮ ይቻላል ካወራሽ በኋላ ግን አውርቼም መቁረጥ እችላለሁ ማን ይከለክለኛል ከዛ ውስጥ የምፈልገውን ወስዳለሁኝ የማልፈልገውን አልወስድም ከባህል ከአካባቢያችን ከሀገራችን ምናምን ነባራዊ ሁኔታ አንፃር ህዝቡ ጋር ሄዶ ከሚጎረብጥ ሰው ነኝ ስተት አይጠፋም አንዳንድ ነገሮች ምላሴ ሊስት ይችላል ስለዚህ መቁረጥ ደግሞ ለዛ እኮ ነው ኤዲቲንግ ምናምን የሚባል ነገር መጣ እሱን ይኸውልሽ እሱን እንደ ዳይሬክተር ዲሳይድ አድርግ ከተባልኩኝ እንደ ዳይሬክተር እኔ ነኝ የምወስነው እንደ ዳይሬክተር ይሄንን እፈልጋለሁ ብዬ መረጥኩኝ አንቺ እዚህ ጋር ስትናገሪ ዝም ብሎ ይመጣልሽን ትናገሪያለሽ ኦፍ ኮርስ ልክ ነሽ እኮ በማህበረሰብ ውስጥ ተጽዕኖ ሊፈጥሩ ይችላሉ ብዬ የማስባቸው ነገሮች ልክ ያልሆኑ ነገሮችን ኤዲት አደርጋለሁ ግን ልክ ነው ብዬ ያመንኩትንስ ነገር አንቺ መተሽ ኤዲት ማድረግ ነው ጠርተኸኝ ስመጣ ማለት ነው ላይቭ ሾው ነው ብለህ አልነገርከኝም ስለዚህ ላይቭ እስካልሆነ ድረስ ደግሞ የፈለኩትን ነገር ተናግሬ ይቆረጣል ብዬ ስለማስብ ለባለሙያ ትቼ ሄዳለሁ